ሰላም እንዴት ናችሁ? የአሙት ቴክ ቻናል ቤተሰቦች እንደምን ሰነበታችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት በውስጥም የጠየቃችሁ ልጆች ነበራችሁ። ዲፕሎይ ካረግን በኋላ ፔጁን ስንከፍተው በኒው ታብ ስንከፍተው ፔጅ ኖት ፋውንድ ይለናል። ደጋግመን ስንሞክረው እንዲህ ይለናል። ይሄ አንድና አንድ ስህተታችን ቤስ ኮድ ላይ የምንጨምረው ነገር አለ። እሱን አሳያችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ኮዳችን እንግባ። አሁን ተመልሰን እዚህ ጋር ኦልሬዲ ዲፕሎይድ ሆኗል። ኦፕን ፕሮዳክሽን ዲፕሎይ ስታደርጉት ሰርች ያደርግና ፔጅ ኖት ፋውንድ ይላችኋል። ይሄ ነገር ቀጥታ ምንድነው ቤስ ኮዳችን ላይ መስተካከል ያለበት ኮዳችን መስተካከል አለበት። አሁን እዚህ ጋር papi.html ነው የሚለው። ይሄ papi.html የሚለው index.html መሆን አለበት። አንድ ይሄን ነገር ኤዲት ሪኔም እናደርገዋለን። ከዛ በኋላ ደግሞ እዚህ ጋር ሌላ ፋይልን ከፍትና ከኔትሊፋይ ጋር ኮኔክት እናደርገዋለን ማለት ነው። ኔትሊፋይ ዶት ቶምል ብላችሁ አንድ ፋይል ጨምሩና እንዲህ ነው። ኔትሊፋይ ዶት ቶምል ነው የምትሉት። ኤክስቴንሽኑ ራሱ ቶምል መሆን አለበት ከኔትሊፋይ ጋር ኮኔክት ለማድረግ ማለት ነው። ይሄን እንከፍተዋለን። ከዛም እዚህ ጋር እንመጣና የምናስተካክለው ነገር አለ ሪዳይሬክት እንዲያደርግልን ሪዳይሬክት እንለዋለን። ከዛም ኬት ወዴት የሚለውን ደግሞ እናስቀምጥለታለን። ሮም ፍሮም ለጋስላሽ እናደርግና ዩኒቨርሳል ሰሌክተርን እንጠቀማለን። ከዛ ቱ ስላሽ አድርገን index ዶት html እንጽፋለን። ከዛም እዚህ ጋር ስታተስ ዚኳሊስቱ 200 እንለዋለን። ኮንትሮል የሴን ነገር ሴቭ እናደርገዋለን ማለት ነው። እዚህ ጋር ግን ሪኔም መደረግ አለበት። ኢንዴክስ ከዛ ይሄን ካስተካከልን በኋላ ዲክት ምናምን የሚለው ካስተካከልን በኋላ እንደገና ዲፕሎይ እናደርገዋለን ማለት ነው። ሮዝ ታፕድ እንለውና ያረጋለን ነው። ጀስት ኦፕን ፕሮዳክሽን ዲፕሎይ ስንለው አሁን ዲፕሎይ እየሆነ ነው፣ አልጨረሰም ማለት ነው። ሲኤስኤሱ እየመጣ ነው። ቀጥታ ይከፍትልናል ማለት ነው። ያው ተመልሰን እንየው። እዚህ ጋር አሁን ሳይት ኦቨርቪው ላይ ገብታችሁ ስታዩት ማለት ነው። ሳይት ላይ ገብታችሁ እዚህ ጋር ስታዩት ያው ቀጥታ መጥቷል። ከዛም ይሄን አንድ ጊዜ ክሊክ ስታደርጉት ይሄ ይመጣላችኋል ማለት ነው። ከዛም ይሄኛውን ሊንኩን ስትከፍቱት ቀጥታ ይከፍታል። ስለዚህ ይሄን ኮፒ አድርጋችሁ ለማንም ሰው ቴሌግራም ላይ ይሁን ምንም ብትልኩ ይሄን ሊንክ ተጭኖ ኔትሊፋይ ላይ እናንተ የሰራችሁት ፔጅ ይከፍትለታል ማለት ነው። ቀጥታ ምንድነው ያደረግነው? ምንም በቃ ቤስ ኮዳችን ላይ መተን ይሄ ኢንዴክስ html የሚለው ወደ ሚለው ቀይረን ከዛም ኔትሊፋይ ዶት ቶምሊ ላይ ደግሞ ይሄን ነገር ጨምረን እነዚህ ኮዶችን ጨምረን ቀጥታ ይሰራል ማለት ነው። ይሄን ብቻ ነው የምትጨምሩት እናንተም። በጣም ቀላል ነው። አብራችን ስለቆያችሁ አመሰግናለሁ።